ሰላም ሰላም ክርስቲያኖች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እኛ ክርስቲያኖች ክርስቶስ ተሰደበ ተተፋበት ስንል ሙስሊሞች በጣም ይገርማቸዋል። እና እስኪ አላህና መላእክቱን የሚዋጉትን እስኪ ምን እንደሚያደርጉ እስኪ እንይ። እነዚያ አላህና መላእክቱን የሚዋጉ በምድር ላይ ለማጥፋት የሚተጉ ሰዎች ቅጣት መገደል ወይም መሰቀል ወይም እጆቻቸውና እግሮቻቸውን በማፈራረቅ መቁረጥ ወይንም ከአገር ማባረር ነው። ይህስ በእነርሱ በቅርቢቱ ዓለም ውርደት ነው። በመጨረሻይቱም ዓለም ለእነርሱ ከባድ ቅጣት አላቸው ይላል ሱራ 3:33 ላይ ማለት ነው። እስኪ እኛ ደግሞ ዘወር ብለን እስኪ በራሳችን ክርስቶስ ለምንድን ነው እንደዚህ እንዲተፋበት፣ እንደዚህ እንዲሰቀል፣ እንደዚህ እንዲሰቃይ፣ እንደዚህ ወደ ምድር እንዲመጣ ሰው እንዲሆን ያደረገው ምንድን ነው ስንል መጀመሪያ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል አይደል? ከዛስ በኋላ እንደዚህ ካለ በኋላ እስኪ እናንብበው አንድ ላይ ሰውን እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር እዚህ ጋር አሁን ሚስጥረ ስላሴም አለው ባይዘዌ እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ይልና ቁጥር 27 ላይ ደግሞ እግዚአብሔርም ሰውን በመልኩ ፈጠረ ይላል። እዚህ ጋር አንድነቱን ያሳያል። እዩ እዛ ጋር ሶስትነቱን እዚህ ጋር አንድነቱን ያው ወደ ምስጢረ ስላሴ እንዳንገባ ዋናው እኛ የምንፈልገው እንዴት ክርስቶስ ሰው መሆን አስፈልገው መሰቀል አስፈልገው ለሚል ጥያቄ ማለት ነው። ከዛስ በኋላ እግዚአብሔርም በመልኩ ፈጠረ ወንድና ሴት አድርጎ ፈጠራቸው ይላል። እግዚአብሔርም ባረካቸው እንዲህም አላቸው ብዙ ተባዙ ምድርንም ሙሏት ግዟትም የባህር አሶችና የሰማይ ወፎችን በምድር ላይም የሚንቀሳቀሱትን ሁሉ ግዟቸው። ይህ ሁሉ ነው የሰጣቸው። ምን አላቸው? ብዙ ተባዙ ምድርንም ሙሏት ግዟትም የባህር አሶችን እና የሰማይ ወፎችን በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው። እግዚአብሔር ማለ እነሆ መብል ይሆናችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱም ያለ ሐመልማል ሁሉ የዛፍ ፍሬ የሚያፈራውና ዘር ያለው ዛፍ ሁሉ ሰጠኋችሁ ይላል። ከዛስ በኋላ ቁጥር 30 ላይ ለምድር ሰራዊት ሁሉ የሰማይ ወፎች ሁሉ ህያው ነፍስ ያላቸው ለምድር ተንቀሳቃሾችም ሁሉ የሚበቅል ሐመልማል ሁሉ መብል ይሆናችሁ ዘንድ እንዲሁም ሆነ ይላል። ይህን ሁሉን የሰጣቸው እንግዲህ ተመልከቱ። ግዟቸውም አስተዳድሩ ብሎ ስልጣን ሰጥቷቸዋል። እነሱ ምድርን እንዲያስተዳድሩ ስልጣን ሰጥቷቸው ነበር። ይህ ምንድን ነው? የጸጋ ነው። የባህሪ ግን ደግሞ የማን የእግዚአብሔር ዓለምን ሲያስተዳድር በባህሪው ነው። እነሱ ግን የጸጋ እንዲያስተዳድሩ ይሄ ሁሉ እንዲገዙ ተሰጥቷቸው ነበር ማለት ነው። ከዛስ በኋላ ምዕራፍ 2 ላይ ኦሪት ዘፍጥረት ቁጥር 7 ላይ ስንሄድ እግዚአብሔርም አምላክ ሰውን ከምድር አፈር አበጀው። ከዛስ በኋላ በአፍንጫውም ሕይወት እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ይላል። ከዛስ በኋላ እግዚአብሔርም አምላክ በምስራቅ በኤደም ገነት ከተከለው የፈጠረውንም ሰው ከዚያ አኖረ። እዚህ ጋር መጀመሪያ ምድር ላይ ነበር የፈጠራቸው በአፈር ያበጃቸው ማለት ነው። ከዛስ በኋላ ወደ በጣም በምስራቅ በኤደን ገነት አስገባቸው ማለት ነው። በጣም በሚያምረው ቦታ። ከዛስ በኋላ ምን አላቸው? እግዚአብሔርም አምላክ ለማየት ደስ የሚያሰኘውን ለመብላትም መልካም የሆነውን ዛፍ ሁሉ ከምድር አበቀለ። በገነትም መካከል ሕያው ዛፍ የሕይወትን ዛፍ መልካምንና ክፉን የሚያስታውቀውንም ዛፍ አበቀለ ይላል። ከዛስ በኋላ ቁጥር 16 ላይ ምን ይላል? ይሄ ሁሉ ከሰጣቸው ግዟቸው አስተዳዱ ካላቸው በኋላ ምን የፈጣሪነት መስፈርት አስቀመጠላቸው። እነሱ ደግሞ የተገዥነት ወይንም የጸጋ ስጦታ እንደሆነ ሊያጠይቅ እዚህ ጋር ምን አላቸው? እግዚአብሔርም አምላክ ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ። አያችሁ፣ ከገነት ዛፍ ሁሉ እንዲበሉ ተፈቅዶላቸዋል። ግን ደግሞ ተገዢ ፍጡር መሆናቸውን ለማጠየቅ ወይም ተገዢ እንዲሆኑ የእሱ ደግሞ አምላክነቱን መስፈርት እንዲያሟሉ እነሱ ማለት ነው። ከዛስ በኋላ ነገር ግን መልካምንና ክፉን
ከሚያስታውቀው ዛፍ አትብላ። እሺ ከእነርሱም በበላህ ቀን ሞትን ትሞታለህ አለው። ሞትን ትሞታለህ ከእነርሱም በበላህ ጊዜ። እሺ ይህን ትእዛዝ አዘዘው። እንግዲህ ሰው ከሆነ ይህን ነገር መጠበቅ ነበረበት። ምዕራፍ 3 ላይ ኦሪት ዘፍጥረት 1 ላይ ምን ይላል? እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበረ ይላል። ከዛስ በኋላ ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን አላት። እዩ እዚህ ጋር ከላይ ከፍ ብለን ስናይ ከምድር መልካም የሆነውን ዛፍ ሁሉ ከምድር አበቀለ ይልና ከዛስ በኋላ እንዲበሉ ነበር ያዘዛቸው። እዚህ ጋር ግን ሰይጣን ምን አላት? በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዟልን? ተመልከቱ። እንደዚህ ብሎ ሁሉን አትብሉ አላለም። አንዲት ነገር ነው ያዘዛቸው። ከዛ ሴቲቱ ምን አለች? ሴቲቱም ለእባቡ አለች በገነት ካለው ዛፍ ፍሬ አንበላም አለች። ተመልከቱ እንግዲህ ክህደት ሲጀምር ቀስ 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 እያለ ነው። እና ምን አላት እዚህ ጋር ከገነት ዛፍ ሁሉ ብሉ ነበር ያላት። ግን እግዚአብሔር ማንና አንዲት ዛፍ ነው አትብሉ ያላቸው ማለት ነው። ከዛስ በኋላ ነገር ግን በገነት መካከል ካለው ዛፍ ፍሬ እግዚአብሔር አለ እሺ እንዳትሞቱ ከእርሱ እንዳትበሉ እንዳትነኩም አላት ብሏል ብላ መለሰችለት ማለት ነው። እሱ ግን ያለው እንዳትበሉ ይህንን ዛፍ እንዳትበሉ ከበላችሁ የሞት ሞትን ትሞታላችሁ እንጂ እንዳትነኩ ሌላ ሁሉንም ዛፍ እንዳትነኩ አላለም። እርሷ ግን ቀይራ የተሰጣትን ደብቃ ለክህደት ሲጀምር እንደዚህ እንደዚህ እያለ ስለሆነ ሸረተት ሸረተት እያለ ስለሆነ የሚሄደው ተመልከቱ። እዚህ ጋር ምን አለ? እንዳትሞቱም ከእርሱ አትብሉ አትንኩም። እሺ ተዘስ ደግሞ እባብ ደግሞ ይችን ቀዳዳ አግኝቶ ነው። እባብም ለሴቲቱ አላት ሞትን አትሞቱም። ተመልከቱ እንግዲህ አሁን እግዚአብሔር ያዘዛቸው ምንድነው? የሞት ሞትን ትሞታላችሁ ነው። ሰይጣንሳ ሞትን አትሞቱም ነው። ስለዚህ እግዚአብሔር እውነተኛ ፈራጅ መሆኑን እንዲታወቅ ምን ማድረግ አለበት? ሞትን መሞት አለባቸው ማለት ነው። እሺ ከዛስ በኋላ ከእርስዋም በበላች ቀን ዓይኖቻቸው ሁሉ እንዲከፈቱ እንደ እግዚአብሔርም መልካምንና ክፉን የማታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ አላት። አሁን እነሱ እግዚአብሔርን ትሆናላችሁ ይህን ነገር ብትበሉ እያላት ነው። እርሷ አሁን ስህተት ያደረገችው ምንድነው? አባቶች ሲተረጉሙት ሲፈቱት ምን ይላሉ? መጀመሪያ ከባሏ መለየት የለባትም ሚስት ከባሏ መለየት የለባትም ይላሉ። ምክንያቱም ሔዋን ከባሏ ባትለይ ኑሮ አዳም ጋር አብረው ይተጋገዙ ነበር። ምክንያቱም ረዳት እንድትሆነው እሷም ለሱ እንደ ረዳት እንድትሆነው ነው የተፈጠረችለት የተፈጠሩት ማለት ነው። ረዳቱ ነው መልካምም እንዳልሆነ አይቶ እግዚአብሔር ብቻውን ሲኖር መልካምም እንዳልሆነ አይቶ አጋዥ ፈጠረለት ማለት ነው። እና እንደዛ አንደኛ ያ ነው። ሁለተኛ ደግሞ እሷ ስልጣን ነበራት ማንን? እባብን መግዛት። እሷ ግን ምን አደረገች? በሱ መታዘዝ ጀመረች ማለት ነው። እሷ ግን አዛ መልሳ እስኪ አንተ ሰይጣን ወይንም አንተ እባብ እስኪ አንተ ብላውና እስኪ አንተ ሁን አንተ እግዚአብሔር ሁን ማለት ትችል ነበር። ግን ደግሞ እሷ ያሰፈችው ምንድነው? በቃ አይደለ አንዳንድ ጊዜ የተሰጠን ነገር ሳናይ ስንቀር እንደዚህ አይነት ነገር ያጋጥመናል። ከዛስ በኋላ ሴቲቱም ዛፉ ለመብላት ያማረ እንደሆነ አየች። ተመልከቱ እንግዲህ ኃጢአት ልንሰራ ስንቀርብ ስንጠጋ ያማረ እንደሆነ ያሳየናል። በቃ የሚያጓጓ ነገር ይመስለናል። ግን ደግሞ ያ ኃጢአት ግን እኛን የሚገለን የሚያጠፋን ከክርስቶስ የሚያርቀን ሊሆን ይችላል። ከዛስ በኋላ ምን አለ እዚህ ጋር ቀጥሎ ለዓይንም እንደሚያስጎመጅ እሺ ለጥበብም መልካም እንደሆነ አየች። ከመልካም ፍሬ ወሰደችና በላች አለ። ከመልካም ፍሬ ተመልከት። እሷ መልካም እንደሆነ ነው ያየችው፣ ግን ደግሞ የአምላኳን ትእዛዝ ደግሞ እየጣሰች ነው። እሺ እሷ በልታ ደግሞ ተመልከቱ እንግዲህ ለሌላም ሰው ተረፈች። ለማን? ለባሏም ደግሞም ሰጠችው፣ እርሱም ከእርሷ በላ ይላል። ከዛስ በኋላ ሁለቱም አሁን የሰይጣን እንትን ሐሳብ ስህተት እንደሆነ ተመልከቱ። የሁለቱም ዓይኖች ተከፈቱ ይላል። ከዛስ በኋላ እነርሱም ራቁታቸው እንደሆኑ አወቁ። እዚህ ጋር ግን ምንድን ነበር ያላት?
መልካም አይኖቻችሁ እንዲከፈቱ እግዚአብሔር መልካምና ክፉን እንዳታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው ምናምን እንደዚህ ነው ያላት። እዚህ ጋር ግን ምን አላት? የሱ ውሸት የሱ እንትን ውሸት እንደሆነ ተዛስ በኋላ እንደሆነ አወቁ። ተዘስ የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ ይላል። እስካሁን እንደዚህ አይነት ነገር አላጋጠማቸውም ነበር። በጸጋ ተሞልተው ነበረ። ከዛስ በኋላ እንደዚህ አይነት ነገር አሁን ግን ከጸጋው ሲጎሉ ከእግዚአብሔር ሲርቁ ራቆታቸውን መሆን ሀፍረተ ስጋቸው መገለጥ ተጀመረ። እኛውን ልብስ መልበስ የጀመርነው ለዚህ ነው ማለት ነው። የኃጢአት ምልክትን ይሄ የኃጢአት ከኃጢአት የመጣ ነው እንጂ ይሄ ልብስ ለኛ ያስፈልገንም ነበር ማለት ልብስ መልበስ ያስፈልግ ነበር። የእግዚአብሔር በጸጋ ነበር የምንኖረው። ግን ደግሞ ያው በአባቶቻችንም እንደዚህ በአዳምና በሔዋን ይሄ ነገር መጥቷል ማለት ነው። ኃጢአቱ ሳይሆን ይሄኛው እንትኑ ማለት ነው። ይሄ ራቁትነት፣ የፀሐይ ቃጠሎ መንካት፣ መልፋት፣ መራብ፣ መድከም ይሄ መጥቶብናል። እሺ ከዛስ በኋላ ኦሪት ዘፍጥረት ምዕራፍ 3 ቁጥር 11 ላይ ምን ይላል? እግዚአብሔርም አለው ራቁትህን እንደሆንህ ማን ነገረህ አለው። ከእርሱም እንዳትበሉ ካዘዝሁ ዛፍ በውኑ በላህን አለው። ከዛስ አዳምም አለ አሁን እግዚአብሔር እንዳላወቀ ነው አሁን እየጠየቀ ያለው። ተመልከቱ እንግዲህ በውኑ በላህን ብሎ ጠየቀው። አዳምም አለ። አዳም ደግሞ ምን ብሎ መለሰለት? አንዳንድ ጊዜ እግዚአብሔር እኛን እንድንቀርብ ወደ እሱ እንድንቀርብ ፍቅሩን ሲያሳየን ማለት ነው። ተመልከቱ እንግዲህ እግዚአብሔር በጣም እውነተኛ ፈራጅም ነው፣ ደግሞ በጣም ፍቅር ነው ደግሞ። ከዛስ ምን አለ? አዳምም አለ ከእኔ ጋር እንድትሆን የሰጠኝ ሴት እሷ ከዛፉ ሰጠችኝና በላሁ። ተመልከቱ አጠፋሁ እኮ አላለም፣ ግን ደግሞ እሷ ሰጠችኝና በላሁ፣ ተዛም ኃጢአት ሰራው ማለት ነው። ይሄ አሁን ባለህንበት ህይወት አሁን እንትና እንደዚህ ስላደረገኝ እንትን እንደዚህ ኃጢአት ሰራው ምናምን የሚባል ነገር የለም። ተመልከቱ እንግዲህ ራሳችን ለራሳችን ኃጢአት ተጠያቂ ነን ማለት ነው። አሁን እዚህ ጋር ምን አለ? እሱ ሴቲቱን እንደ ተወቃሽ እንደ እያጥላላ ማለት ነው በሱ ቤት። አሁን ከዛስ በኋላ ምን አለ? እግዚአብሔርም አምላክም ሴቲቱን ከዛ ደግሞ እግዚአብሔር ደግሞ ሴቲቱንም ደግሞ ጠይቃት፣ ይህን አደረግሽን ምንድነው አላት። ሴቲቱም አለች እባብ አሳተኝና በላሁ አለች። ተመልከቱ እሷ ደግሞ ለእባብ ደግሞ አያችሁ እንደዚህ እያለ ሰይጣን ጋር ሰይጣን ደግሞ ይሄን ነገር አሁን እንደዚህ አሁን ቢተዋቸው አሁን እግዚአብሔር አሁን እንደዚህ አድርጎ ቆይ ይሄን እመጣበታለሁ። እሺ ተውት። ከዛ እግዚአብሔር አምላክ እባቡን አለው ከዛስ በኋላ ይህን ስላደረግ ከእንስሳት ከምድር አራዊትም ሁሉ ተለይተህ አንተ የተረገምህ ትሆናለህ፣ በሆድህም ትሄዳለህ፣ አፈርንም በሕይወትህ ዘመን ሁሉ ትበላለህ። በአንተና በሴቲቱም መካከል በዘርህም በዘርዋም መካከል ጠላትነትን አደርጋለሁ፣ እርሱም ራስህን ይቀጠቅጥሃል፣ አንተም ሰኮናውን ትቀጠቅጠዋለህ ይለዋል። ከዛስ በኋላ ለሴቲቱም አለ በጸነሰች ጊዜ ጭንቅላትህን እጅግ አበዛለሁ። ጭንቅሽን ለሴቲቱም ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል አላት። ሴቲቱን ማለት ነው። ከዛስ በኋላ አዳም ሴቲቱን ብቻ አይደለም እዚህ ጋር ባይዘው እግዚአብሔር እንደዚህ ያደረገባት አዳምን ሳምናለሁ። አዳምም አለው ሚስትህን ቃል ሰምተሃልና። ተመልከቱ እግዚአብሔር እውነተኛ ፈራጅ ነው የሚባለው እዚህ ጋር ነው። እውነተኛ ፈራጅ የሆነበትን እዩ። ደግሞ እግዚአብሔር ሴቲቱን እንደዚህ በጭንቅ ትወልጃለሽ፣ እንደዚህ ባልሽ እንደዚህ ይገዛሻል አላት አይደል? ወንዱን ሳምናለሁ። ወንዱን ደግሞ የሚስትህን ቃል ሰምተሃልና ከእርሱም እንዳትበላ ካዘዝኩ ፍጹም ፈጽመህ በልተሃልና ምድርም ከአንተ የተነሳ የተረገመች ትሁን፣ በሕይወትም ዘመንህ ሁሉ በድካምም ከእርሷ ትበላለህ። ከዛስ እሾህና ሚኬላ ታበቅልብሃለች። ከዛስ የምድርንም ቡቃያ ትበላለህ። ከዛስ በኋላ ወደ ወጣህበት መሬት እስክትመለስ ድረስ በፊትህ ወደ ወንዝ እንጀራ ትበላለህ፣ አፈርህንም የወዝህን ወዝ እንጀራን ትበላለህ። በወዙ ድከም ጥረህ ግራ ብላ የሚባለው ይሄ ማለት አፈርና ወደ አፈር ትመለሳለህ አለው። ከዛስ በኋላ እንደዚህ ብሎ ይቀጥላል ማለት ነው። እዚህኛው ጋር ደግሞ ወደ እንደዚህ ብሎ ባይዘው እግዚአብሔር አልተዋቸውም። እዚህ ጋር እመጣበታለሁ ያልኩት ማለት ነው። እግዚአብሔር አዳምና ሔዋንን እንደዚሁ አልተዋቸውም። ምክንያቱም
አንድ ሰው ኃጢአት ከሰራ በኋላ ሲወድቅ እንትን ሲል እግዚአብሔር እሱ እንዲህ ይጠጋሃል። እግዚአብሔር አንተ እየሸሸሁ ለራሱ እግዚአብሔር ይጠጋሃል። ግን ደግሞ በጊዜ ያለው አንዳንድ ጊዜ እኮ አንዳንድ ጸሎቶች እኮ የሆነ ጊዜያቸው የሚያልፍ ጸሎቶች እኮ አሉ። ለምሳሌ አሁን እነዛ አምስቱ አስሩ ጎበዛዝቶች ማለት ነው ሙሽራው እስከሚመጣ ድረስ በጣም ብዙ ምስጢር አለው። ግን እኔ ለማስረዳት የፈለኩት አምስቱ ጎበዛዝቶች ማለት ነው። አምስቱ እንትናቸውን ይዘው ዘይታቸውንና መቅረዛቸውን ይዘው አምስቱ ደግሞ መቅረዛቸውን ብቻ ይዘው የመጡት ማለት ነው። እና አበድሩን ሌሊት ላይ ሙሽራው ሲመጣ በአጠር አድርጌ ልግለጸው። ማታ ላይ ሌሊት ላይ ሙሽራው ሲመጣ ተነስተው እንዴት ዘይት የላቸውም። ከዛ ዘይታቸውን አበድሩን ሲሏቸው እነዛ ደግሞ ምን ይላሉ? ለእኛም አይበቃም ይልቅንስ ፈጥናችሁ ምን በሉ አላቸው። ከገበያ ሄዳችሁ ገዝታችሁ ኑ ቶሎ። ከዛስ በኋላ እነዛኞቹ አሁን እዚህ ጋር አንድ ሚስጥር አለ። አባቶች ሲፈቱት ምን ይላሉ? ለምን ሙሽራውን አይጠይቁም ነበረ? አያችሁ፣ ሂደው ገበያ በሌሊት የነጋዴዎችን ቤት ከሚያንኳኩ ለሙሽራውን አይጠይቁትም ነበረ? ሙሽራው የለው ሆኖ ነውን ብለው ይጠይቃሉና እነዛ ግን ሂደው በብልጠት ያው ገዝተው ምናምን ሊመጡ ነበር። ግን ደግሞ ሙሽራውም ገባ፣ ጎበዛዝቶቹም ገቡ። ጊዜያቸውን የጠበቁትን ንስሐ ገብተው ስጋው ደግሞ እየተቀበሉ እንትን ያሉትን አብረው ሙሽራው ጋር ገቡ። እነዚህኛዎቹ ደግሞ ሳይገቡ እንዲሁ ወደ ኋላ ቀሩ። ሲመጡ በራፋቸውን ከፍተው በራፉን ለራሱ አልከፈትላቸውም። ውጭ ሆኖ አላውቃችሁም ይላቸዋልና ይሄን ነገር በጣም የሚገርመኝ ነገር ስለሆነ እና አበድሩን ይሏቸዋል። አያችሁ ለካ ጸሎትም የሆነ ልመናም ለካ አንዳንድ ጊዜ ጊዜው ያልፍበታል። ምክንያቱም እነሱ እስከ ዛሬ ቢጠይቋቸውሳ ሳይመሽሳ እንቅልፍ ባያታላቸውሳ ቢዘጋጁሳ አያችሁ ይሄን ነገር እናያለንና። እሺ እዚህ ጋር ደግሞ ምን ይላል? ወደ ዕብራውያን ሰዎች 2:14 እስከ 15 ምን ይላል? እንግዲህ ልጆቹ በስጋና በደም እስከሚካፈል እርሱ ደግሞ በሞት ስልጣን ያለው በሞት እንዲሽር ይኸው በሞት ላይ ስልጣን ያለው በሞት እንዲሽር ይኸውም ዲያብሎስን ነው። አሁን እዚህ ጋር አሁን ምን አለ መሰላችሁ? ስጋና ደምን እስከሚካፈሉ አሁን በስጋና በደም እስከሚካፈሉ ድረስ እርሱ ደግሞ በሞት ላይ ስልጣን ያለው መሆን አለበት። አሁን አንዳንድ ጊዜ ለምን መላእክት ለምን ሌላ ነቢያቶች ለምን ይሄን ሳያደርጉ ማድረግ አይችሉም? ምክንያቱም በሞት ላይ ስልጣን ያለው ማነው? እግዚአብሔር ብቻ ነው። ሞትን ሊያሸንፍ የሚችለው እግዚአብሔር ብቻ ነው። እኛ እኮ መላእክት ጋር ለራሱ ተጣልተን ነበር እኮ ታስታውሳላችሁ? እንደዚህ እዚህ ኦሪት ዘፍጥረት ላይ መላእክት ለራሱ እኛን በቃ ኃጢአት ስለሰራን ስለራቅን መላእክቶች ጋር ለራሱ እንትን አንል። እግዚአብሔር ብቻ ግን እግዚአብሔር የማይረሳው ግን ከማንም ጋር ማለት ነው። ሰውም ማዳን አይችልም። ሌላም ግን ደግሞ እግዚአብሔር የሰውን ስጋ ለብሶ አሁን እዚህ ጋር ደግሞ የሰውን ስጋ ለብሶ ደግሞ የሚለው ጋር ደግሞ ሚስጥር ደግሞ አላለ ደግሞ ለምንድን እግዚአብሔር ከላይ ሆኖ ለምን በስልጣኑ ለምን እንደዚህ አላረገውም? ይሄ እንደዚህ ቢያደርግ ምን ዲያብሎስ ምን ይል ነበረ? አንተማ እግዚአብሔር ስለሆንክ አዎ ታሸንፈኛል ብሎ ምን ይል ነበር? እንትን ይል ምክንያት ያገኝ ነበር። ግን ደግሞ ምክንያት እንዳያገኝ እግዚአብሔር በመጀመሪያ ቃል የነበረው ዮሐንስ 1:1 ላይ ምን ይላል? በመጀመሪያ የነበረው ቃል ኢየሱስ ክርስቶስ ምን ሆነ? ስጋ ሆነ። ኢየሱስ ክርስቶስ ማለት መሲህ አዳኝ መድኃኒት እንደማለት ነው። ከዛ እንደዛ ሆኖ ቁጥር 14 ላይ ደግሞ ምን ያለ ዮሐንስ ቁጥር 14 ላይ ያም ቃል ስጋ ሆነ ይላል አይደል? ሆነ ሲል ምንድነው? ፕሬዘንት ነው፣ እየሆነ ያለ ነገር ነው። ፓስቱ ግን ነበረ ማለት ነው። ፓስት አለ አይደል? በመጀመሪያ ቃል ነበር ይላል። ከዛስ በኋላ ቀጥሎሳ ደግሞ ምን ይል ነበር ደግሞ? ቃልም ስጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ ይላል። እና እዚህ ጋር ምንድነው? በሞት ላይ ስልጣን ያለው መለኮት ስጋን ተዋህዶ ምን አደረገ? በሞት ላይ ስልጣን ኖረውና ከዛስ በኋላ ዲያብሎስን አሳፈረው ማለት ነው። ከዛስ በኋላ ሕይወታችንን ሁሉ ስለ ሞቱ ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም ተካፈለ ይላል። ከዛስ በኋላ ሉቃስ 1 ላይ እንደዚህ ሲል መልአኩ ገብርኤል ከናዝሬት
ናዝሬት ወደምትባል ገሊላ ከተማ ከመጣ በኋላ ከዳዊት ወገን ለሆነው ለዮሴፍ የሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ድንግሊቱም ስም ማርያም ነበር። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነውና አንቺ ከሴቶች መካከል የተባረክሽ ነሽ አላት። እዚህ ጋር ምን አለ? የታጨች የሚለው ጋር ማለት ነው። በጣም ብዙዎች አባቶች ይፈቱታል። መታጨት ማለት ጠባቂ ማለት ነው። እንደ ጠባቂ መታጨት ማለት ዮሴፍ በጣም ያረጀ የጃጀ ሰው እንደሆነ ይታወቃል። ከዛ ግን እሱ እንዴት አድርጌ ነው እኔ ለራሱ ሚዛት ይል ነበር ዮሴፍ ለራሱ ማለት ነው። በሌላ በመጽሐፍቶች ማለት ነው። ከዛስ በኋላ ምን ይላል እዚህ ጋር? ለሱ ታጨች። ይሄ በጣም ብዙ ሚስጥር አለው። አባቶች ይፈቱታል። በሌላ ቀን ወይንም እመጣለሁ። ኮመንት ላይ ካለ አሳውቁኝ። እሺ ከዛ በኋላ ጸጋን የተሞላሽ ሆይ ጌታን ከአንቺ ጋር ነውና የተባረ መካከል ከሴቶች አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርስዋም ባየች ጊዜ ከንግግር በጣም ደነገጠችና እንዲህ ያለ ሰላምታ ነው እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እሱም ታላቅ ይሆናል፣ የልዑል ልጅ ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ ያዕቆብ ልጅ በያዕቆብ ቤት ላይ ለዘላለም ይነግሳል፣ የመንግስቱን ፍጻሜ የለውም ይላል እና በያዕቆብ ቤት ለዘላለም ነው የሚነግሰው፣ ለመንግስቱን ፍጻሜ የለውም። እና አመሰግናለሁ። ቃሉ ያሰማልን።